የመኖሪያ ግቢ ውስጥ የሚገኝ የሚከራይ ቤት ለምትፈልጉ በ22 አካባቢ በተለምዶ ድንበሩ አካባቢ በሚባለው ሰፈር ተገኝተን ለእናንተ የሚከራይ ቤት እናስጎበኛችሁ ተገኝተናል። ተከተሉ። ሰላም የአዲስ ፕሮፐርቲስ ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ በአማራጭ ቪላ ቤት ውስጥ የሚገኝ ለኪራይ የቀረበ በ22 አካባቢ በተለምዶ ድንበሩ አካባቢ በምንለው ሰፈር የሚገኝ የሚከራይ ቤት ይዘንላችሁ መጥተናል። ከኪራይ ቤቶች ውስጥ እንደ አማራጭ ከቀረቡ ኮንዶሚኒየም የግል መኖሪያ ቤቶች ውስጥ ዛሬ የግል መኖሪያ ቤት የሆነውን ባለ 2 ክፍል የሚከራይ ቤት እናስጎበኛችኋለን። ተከተሉ። ዛሬ የምናስጎበኛችሁ ቤት ራሱን የቻለ ግቢ ውስጥ የሚገኝ ሙሉ ቤት የሚባል አይነት ነው። የምናስጎበኛችሁ ቤት 2 መኝታ ቤቶች፣ የራሱ የሆነ ኪችን እንዲሁም የራሱ የሆነ ሽንት ቤት ያካተተ ነው። እንደምታዩት አሁን የምንገኘው ሳሎን ውስጥ ነው። ሳሎኑ ሰፋ ብሎ ያለ አቀማመጥ ላይ ያለ ነው። በሁለቱም በኩል ፍሬንች ዶሩ ሰፋ ያለ ነው፣ ብርሃን የሚያስገባው። ሳሎኑ ምቹ አቀማመጥ እንዲይዝ ያደረገው አይነት የአቀማመጥ ሁኔታ ነው ያለው። ይሄ ሳሎኑ ነው። ከሳሎኑ በመቀጠል የምናገኘው ኪችኑ ይሆናል። ኪችኑ እንደምትመለከት ሰፋ ያለ አቀማመጥ ያለው ሲሆን ከራሱ ጋር ያለው የእቃ ማጠቢያ ሲንክ የተገጠመለት እንዲሁም ኪችን ካቢኔት ያለው ነው። ኪችን ካቢኔቶቹ ሰፋ ያለ እንዲሁም ብዛት ያላቸው ማስቀመጫ ያላቸው የኪችን ካቢኔት አቀማመጥ የተሰራላቸው ናቸው። እንደምትመለከቱት ከየትኛውም አቅጣጫ እቃችሁን ለማስቀመጥ የሚመች አይነት የአሰራር ሁኔታ ነው። በመቀጠል የምናየው ደግሞ መኝታ ቤቶችን ይሆናል። የመጀመሪያው መኝታ ቤት ይህንን ይመስላል። በመጀመሪያ ላይ የምናገኘው የመኝታ ቤት አቀማመጥ ይህንን ይመስላል። ይሄ ከሁለቱ መኝታ ቤቶች ውስጥ የመጀመሪያው ነው። ሰፋ ያለ የመኝታ ቤት አማራጭ ነው የምታገኙት። እንደፈለጋችሁ ቁም ሳጥን፣ አልጋ በተመቸ አይነት አቀማመጥ ለማስቀመጥ እንዲመች ተደርጎ የተሰራ የመኝታ ቤት አቀማመጥ ያለው ይዘት ነው። ይሄ የመጀመሪያው መኝታ ቤት ነው። ከመጀመሪያው መኝታ ቤት እና ከሁለተኛው መኝታ ቤት መሀል ላይ የምናገኘው ደግሞ የጋራ ሽንት ቤቱን ይሆናል። ሽንት ቤቱ የራሱ የሆነ ባኞ፣ መቀመጫ እንዲሁም የእጅ መታጠቢያ የተገጠመለት ነው። ሽንት ቤቱ ይሄንን ይመስላል። በመቀጠል ማሳያችሁ ደግሞ ሁለተኛውን የመኝታ ቤት አማራጭ ነው። ሁለተኛው የመኝታ ቤት አማራጭ የራሱ የሆነ ቁምሳጥን ያለው ሲሆን ለፈለጋችሁት አይነት ይዞታ ልታውሉት የምትችሉት አይነት ቁምሳጥን የተገጠመለት ነው። እንዲሁም መኝታ ቤቱ ሰፋ ያለ የሚባል አይነት የመኝታ ቤት አይነት ነው። ስለዚህ ይህንን የመሰለ መኖሪያ ቤት ግቢ ውስጥ የሚገኝ ራሱን የቻለ የሚከራይ ቤት ያሳየናችሁ በ22 ድንበሩ አካባቢ ተገኝተን ነበረ። ይህንን የመሰለ ቤት ለኪራይ ከ30 እስከ 35 ሺህ ብር ታገኛላችሁ። ባለ 2 መኝታ ኪችን እንዲሁም ሽንት ቤት ያለው የራሱ አይነት የሚባል የቤት አቀማመጥ ላይ የሚገኝ የሚከራይ ቤት ማግኘት ከፈለጋችሁ ከስር በምናስቀምጥላችሁ ስልክ እየደወላችሁ ልታገኙ ትችላላችሁ። እንዲሁም የቻናላችን ቤተሰብ ሁኑ።